አንድ ሕፃን ልጅ በፍጥነት በሚበር መኪና ተገጭታ ወዲያውኑ ሕይወቷ አለፈ። ነገር ግን ማንም ያልጠበቀው ነገር ከተቀበረች ከጥቂት ምሽቶች በኋላ ተከሰተ። ሕፃኗ በአስገራሚ ሁኔታ እንደገና ቤት ውስጥ ተገኘች። ቤተሰቦቿ ከሞት የተመለሰችውን ልጃቸውን በድንጋጤ ስሜት ተመለከቱ። በዓይኖቻቸው ውስጥ ጥልቅ ድንጋጤ ቢኖርም ወሰን የሌለው ደስታም ነበረባቸው። ነገር ግን ያ ደስታ ብዙ አልቆየም። ብዙ ሳይቆይ እናቲቱ የተመለሰችው ልጅ የምታስፈራ መሆኗን ተረዳች። ልክ ያልሆነ ነገር እንዳለ የተሰማት እናት መስቀል ይዛ ወደ እሷ እየተንቀጠቀጠች ተራመደች። በቅጽበትም ሕፃኗ የማይሆን ባህሪ ማሳየት ጀመረች። ታሪኩ የሚጀምረው በ1940 በገጠሪቱ የአሜሪካ መንደር ውስጥ ነው። ዋናው ገጸ ባህሪው ሙሊስ በከተማ ውስጥ ታዋቂ አሻንጉሊት ሰሪ ነው። እሱ የሚሰራቸው አሻንጉሊቶች እጅግ ውብና ትክክለኛ ሰው ይመስላሉ። በከተማ ያለ ሰው ሁሉም እነሱን ለመግዛት ይሻማል። ሙሊስ ደስተኛ ቤተሰብ፣ ቅን ሚስትና አናሜል የተባለች ተጫዋችና ተወዳጅ ልጅ ነበረችው። ኑሯቸው ቀላልና በደስታ የተሞላ ነበር። ነገር ግን በአንድ ቀን ድንገተኛ የመኪና አደጋ ደስታቸውን ሙሉ በሙሉ ነጠቃቸው። ትንሿ አናቤል በፍጥነት በሚነዳ መኪና ተገጭታ ሞተች። በሳቅ የተሞላው ቤተሰብም ወዲያው ወደ ሀዘን ተቀየረ። ከ12 ዓመታት በኋላ አንድ ቀን ከቤተ ክርስቲያን የመጣች አንዲት መነኩሴ ከ6 ሕፃናት ጋር ወደና አናቤል ቤት መጣች። ሙሊስ ልጁን ካጣ በኋላ ሚስቱ ህመሟን እንድትረሳ በማሰብ ወላጅ አልባ የሆኑ ልጆችን በቤቱ መንከባከብ ጀመረ። በዚህ መንገድ እሱ እነዚያን ሕፃናት በመንከባከብ እሱና ሚስቱ መጽናናት ጀመሩ። የመጡት ልጆች በቤቱ ትልቅነት ተደሞ ቤቱን መጎብኘት ጀመሩ። በዚያኑ ቅጽበት ሙሊስ ልጆቹን ከጉብኝታቸው አቋርጦ ከሳሎኑ ጎን ያለችውን ትንሽ ክፍል በምንም አይነት ሁኔታ ውስጥ ሆነው ፈጽሞ መግባት እንደሌለባቸው ነገራቸው። በመቀጠልም ሕፃናቱ የሚቆይበትን ክፍሎች ለማሳየት ወደ ላይ ሊወስዳቸው ተዘጋጀ። መነኩሴዋ ከኋላ ሆና ሙሊስን ጠራችው። ጃኒስ የተባለችው ልጅ የፖሊዮ ህመም ስላለባትና ደረጃ መውጣትና መውረድ በጣም ስለሚከብዳት እሷ ከታች መቆየት ትችል እንደሆነ ጠየቀችው። ንግግሯን ከመጨረሷ በፊትም ሙሊስ በደረጃው ላይ የተገጠመውን የኤሌክትሪክ ወንበር አሳያት። ከጥቂት ዓመታት በፊት ሚስቱ ሽባ እንደሆነችና ይህ ለሷ እንደተሰራ ገለጸላት። ረጅም ጊዜ ጥቅም ላይ ባይውልም አሁንም በጥሩ ሁኔታ ይሰራል አላት። ከዚያም ሙሊስ የደህንነት መሳሪያውን ለጃኒስ አሰረላት። የኤሌክትሪክ ወንበሩን በዝግታ ወደ ላይ ሲወጣ ጃኒስ ያለምንም ችግር ሁለተኛ ፎቅ ላይ ደረሰች። መነኩሴያና ሕፃናቱ ከኋላዋ ተከተሏት። ሕፃናቱ የሚወዱትን ክፍል መረጡ። ነገር ግን የጃኒስ ትኩረት በአንድ በር ላይ ተሳበ። በበሩ መቃል ላይ የልጅ ቁመት መለኪያ የሚመስሉ ቁጥሮች ተቀርጸውበታል። ጉጉት ያደረባት ጃኒስ ክፍሉ ምን እንደሚመስል ማየት ጀመረች። በዚህ ቤት እንግዳ ነገር በትክክል መገለጥ የጀመረው በዚያው ምሽት ነበር። ከራት በኋላ ሁሉም ወደ መኝታቸው አቀኑ። በጤና ሁኔታዋ ምክንያት ጃኒስ ከሌሎቹ ይልቅ ወደ ኋላ ቀርታ ነበር። ልትተኛ አይኖቿን ከመጨፈኗ በፊት ከበሯ ውጪ የእግር ኮቴ ሰማች። ከዚያም ከበሩ ስር ባለው ክፍተት በኩል ማስታወሻ ወደ ውስጥ ገባ። ጃኒስ ካልጋዋ ተነስታ እየተንከባለለች ወደ በሩ በመሄድ ማስታወሻውን አነሳችው። ስትከፍተውም ኑና ፈልጉኝ ይላል። ጃኒስ የሌሎች ልጆች ቀልድ እንደሆነ ስላሰበች ምርኩዟን ይዛ ከክፍል ወጣች። ነገር ግን ስትወጣ ኮሪደሩ በጣም ጸጥ ያለና ምንም ሰው እንደሌለ ተረዳች። ቀደም ሲል ያየችው እንግዳ ክፍል በር ላይ ስትደርስ ሌላ ማስታወሻ ከውስጥ ወጣ። ማስታወሻው እዚህ ውስጥ ነኝ ይላል። ሙሊስ ቅድም አስጠንቅቋት ቢሆንም የጃኒስ ከፍተኛ ጉጉት ማስጠንቀቂያውን እንድትረሳ አደረጋት። ድፍረቷን ሰብስባ የበሩን እጀታ ጨበጠች። በሩም አልተቆለፈም ነበር። ጃኒስ በጥንቃቄ ክፍሉን ቃኘች። ክፍሉ በብዙ አይነት ቆንጆ አሻንጉሊቶች የተሞላ ነበር። እዚህ ትኖር የነበረችው ልጅ ቆንጆ ትንሽ ልጅ እንደነበረች ግልጽ ነው። ጃኒስ በክፍሉ ውስጥ ባሉ ጥቃቅን መጫወቻዎች በደስታ ተጫወተች። በዚያኑ ቅጽበት በብዙ ቁልፎች መካከል አንድ የተለየ ቁልፍ አየች። አቅራቢያው ወዳለ የተቆለፈ የልብስ ቁም ሳጥንም ተመለከተች። የያዘችው ቁልፍ ከቁም ሳጥኑ ቁልፍ ቀዳዳ ጋር የሚመሳሰል ነበር። በጥንቃቄ አስገባችው። ቁም ሳጥኑም ተከፈተ። ቁም ሳጥኑን ስትመለከት አንድ አሻንጉሊት አለች። ነገር ግን ይቺ አሻንጉሊት ክፍል ውስጥ ካሉት አሻንጉሊቶች የተለየች ነበረች። ትንሽ የሚያስፈራም ቅርጽ አላት። ጃኒስ በድንጋጤ ውስጥ ሆና አሻንጉሊቷን አይታ ቁም ሳጥኑን ዘጋችው። ነገር ግን ዞራ ልትወጣ ስትል የቁም ሳጥኑ በር በራሱ እንደገና ተከፈተ። በውስጡ የነበረችው አሻንጉሊትም ቦታዋን ቀይራለች። ፈጥና እንደገና ዘጋችውና በቁልፍ ቆለፈችው። ነገር ግን ለመውጣት በተዘጋጀችበት ቅጽበት የቁም ሳጥኑ በር እንደገና ተከፈተ። አሁን ጃኒስ እየፈራች ነው። ፈጥና ለመውጣት ሞከረች። ዞር ካለች በኋላ ከኋላዋ ያለችው አሻንጉሊት መንቀሳቀስ መጀመሯን አላስተዋለችም ነበር። በውጭ በኩል የነበረው ሙሊስም የተፈጠረውን ነገር አየ። አሁን በጥፋተኝነት ስሜት የተሞላችው ጃኒስ ለመውጣት ፈልጋለች። ነገር ግን ዞር ባለችበት ቅጽበት አሻንጉሊቷ ከኋላዋ ቆማ አየቻት። በፍርሃት የተዋጠችው ጃኒስ እግሮቿ በድንገት ፈጣን ይሆኑ ይመስል ከክፍሉ ወጣች። ወደ ክፍሏም ተመለሰች። ጃኒስ በዚያ ምሽት ምን አይነት ጭራቅ እንደለቀቀች አታውቅም ነበር። በማግስቱ ጠዋት ጃኒስ የሆነውን ነገር በሙሉ ለመነኩሴዋ ነገረቻት። ነገር ግን መነኩሴዋ ታሪኩን አላመነቻትም። ይልቁንም ጃኒስን ገጸጸቻት። ወደ ሙሊስ ቤት የመጡት እሱ በጎ አድራጊ በመሆኑ እንደሆነ ገልጻ ጃኒስ ጠባዩን እንድታስተካክልና ሙሊስን የሚያበሳጩ ነገሮችን ከማድረግ እንድትቆጠብ ነገረቻት። ይህ በእንዲህ እንዳለ ሌሎች ልጆች በሌላ ክፍል ውስጥ
ድብብቆሽ እየተጫወቱ ነበር። ካሮል የተባለች አንዲት ልጅ መደበቂያ ቦታ ለመፈለግ ወደ ደረጃው ክፍተት ውስጥ ገባች። ወደ ውስጥ እንደገባች ከኋላዋ በማዕዘኑ ላይ ያችን አሻንጉሊት አየቻት። ቀረብ ብላ ስትመለከት አሻንጉሊቷ በፍጥነት ወደ ጨለማው ሸሸች። ሲመሽ ልጆቹ ደብሯቸው ስለነበር ካልጋ ልብስ ውስጥ ሆነው የሚያስፈሩ ታሪኮችን በክፍላቸው ውስጥ ይነጋገሩ ነበር። ነገር ግን ታሪኩ ሲቀጥል የሚያስፈራ ሁኔታ መጣ። ካልጋው ጨርቅ በታች ያለው መብራት በትንሹ ብልጭ ብሎ ጠፋ። ድንገት ደግሞ የደወል ድምፅ ክፍሉን ሞላው። በአልጋ ልብሱ በኩል ሁለቱ እህትማማቾች አንድ ነገር አጠገባቸው መጥቶ እንደቆመ አዩ። ጩኸታቸውም ሌሎቹን አነቃው። ሙሊስ ድምፁን ሰምቶ ፈጥኖ መጣ። በመጀመሪያ እህትማማቾቹ የሙሊስ ሚስት እንዳዩ ተናገሩ። ነገር ግን ሙሊስ ሚስቱ ከብዙ ዓመታት በፊት ሽባ ሆና ከክፍሏ እንዳልወጣች ነገራቸው። ከዚያም ምላሽ ሳይጠብቅ ዞር ብሎ ሄደ። በማግስቱ እንግዳውን ክስተት ያዩት ልጆች በሙሉ ስጋት አደረባቸው። መጀመሪያ ወደ ቤቱ ሲመጡ የነበራቸው ደስታ ሙሉ በሙሉ ጠፋ። ሙሊስ ደግሞ ገበያ ሄዶ አንዳንድ ቁሳቁሶችን ለመግዛት እየተዘጋጀ ነበር። መነኩሴዋንም አልጋ ላይ የተኛችውን ሚስቱን እንድትከታተልለት ጠይቋት ሄደ። መነኩሴዋ ወደ ክፍሉ ገባች። ወዲያውኑ ካልጋው አጠገብ ባለው ጠረጴዛ ላይ የልጅ ፎቶ አየች። ከዛም ስለ ልጅቷ መጠየቅ ጀመረች። እናትየዋ ልጃቸው አናቤል ከ7 ዓመታት በፊት በአደጋ እንደሞተች ነገረቻት። መነኩሴያም ሳታስብ ለተናገረችው ቃላት ይቅርታ ስትጠይቅ በመስታወት ውስጥ እናትየውን አየቻት። የእናትየው ፊት በግማሽ ጭንብል የተሸፈነ ነው፣ እናም ያስፈራል። ነገር ግን መነኩሴዋ ለመጠየቅ አልደፈረችም። ምንም እንዳላየች ለመምሰል ሞከረች። ይህንን ወሬ ጃኒስ ተደብቃ እየሰማች ነበር። አሁን ነው በዚህ ቤት ውስጥ ልጅ እንደነበረች ያወቀችው። በግድግዳው ላይ ያለውን ፎቶ ተመልክታ በዚያ ምሽት የገባችበት ክፍል የአናቤል እንደነበር ተረዳች። የልጅቷን ፎቶ ወደ ክፍሏ ወሰደችው። ለጥቂት ጊዜ ከተመለከተችው በኋላ ልታስቀምጠው ስትል በጥላ ውስጥ የልጅቷ መልክ በፎቶ ላይ እንደሚቀየር አየች። ይህ እይታ አላስፈራትም። ይልቁንም ጉጉቷን የበለጠ ቀሰቀሰው። በፎቶ ላይ ስላለችው ልጅ የበለጠ ለማወቅ እንደገና ወደዛ ክፍል ሄደች። ነገር ግን እንደገባች ካሮል ከኋላዋ ተከተለቻት። ካሮል ደፋር ነበረች። የጃኒስን ማስጠንቀቂያ በመተው በክፍሉ ባሉ መጫወቻዎች ተጫወተች። በመጨረሻም አደጋው ተከሰተ። በመጫወቻ ማስወንጨፊያው ያችን አሻንጉሊት ሳታስብ መታቻት። ካሮልም አሻንጉሊቷን ቀን በደረጃው ስር ያየቻት እንደሆነች ተረዳች። የመታቻት አሻንጉሊት ዞር ብላ ወደሷ መመልከት ጀመረች። በፍርሃት የተዋጠችው ካሮል ዞራ ክፍሉ ለቃ ወጣች። ነገር ግን ጃኒስ የአናቤልን ምልክት በመፈለግ ክፍል ውስጥ ቀረች። ምንም ጠቃሚ ነገር ሳታገኝ እንግዳ ነገሮች መከሰት ጀመሩ። ጃኒስ ራሷን አጠንክራ ወደ መስኮቱ አቅጣጫ ተራመደች። መስኮቱ አጠገብ ላለው ምስል እዚህ እንድትታሰር ያደረጋት ነገር ምን እንደሆነ ደጋግማ ጠየቀች። እዚህ እንድትታሰር ያደረጋት ነገር ምን እንደሆነ ደጋግማ ጠየቀች። ጃኒስ ከክፍሉ ለመውጣት መታገል ጀመረች። ነገር ግን በሁለተኛው ፎቅ ላይ ያሉ ክፍሎች በሙሉ ተቆልፈዋል። ኮሪደሩም በጨለማ ተሞልቷል። የምትሸሽበት ቦታ በማጣቷ ጃኒስ በፍጥነት ወደ መቀመጫው በመሄድ ወደ ታች ለመውረድ አሰበች። ነገር ግን መወጣጫው በደረጃው እኩሌታ ላይ ሲደርስ በራሱ ወደ ኋላ ተመልሶ ከቁጥጥር ውጭ ሆነ። አጋንንታዊዋ አናቤል ደግሞ በደረጃው አናት ላይ እየጠበቀቻት ነበር። እየጮኸች ጃኒስ ወደ ታች የሳሎን ወለል ላይ ወደቀች። እንደ ድል ሆኖ አልሞተችም። ከመነኩሴዋና ከሙሊስ ጋር ወደ ሆስፒታል ለምርመራ ሄደች። ከተወሰኑ የመቧጨር አደጋዎች ውጪ ምንም ከባድ ነገር አልደረሰባትም። ነገር ግን ለጊዜው በዊልቸር ላይ ማረፍ ነበረባት። ጃኒስ ባለፈው ምሽት ያጋጠማትን ነገር በሙሉ እንደገና ለመነኩሴዋ ነገረቻት። መነኩሴዋን ከዚህ ቤት እንድታስወጣትም ፈለገች። ነገር ግን መነኩሴዋ የራሷ ችግሮች ነበረባት። እነዚህን ሕፃናት የሚቀበል ሰው ለማግኘት በጣም ደክማለች። ሙሊስ ክፉ ቢመስልም እሱና ሚስቱ ደግ ሰዎች እንደሆኑ ታውቃለች። ከዚህ ቢወጡ ሌላ ተመሳሳይ መጠለያ ማግኘት ፈጽሞ አይችሉም። መነኩሴዋ ለጃኒስ ጥቂት ካጽናናቻት በኋላ ነገሩን ችላለችው። በዚያ ምሽት ሙሊስና ሚስቱ በመኝታ ክፍላቸው ውስጥ የወደቀችው ልጅ በአደጋ ብቻ ላይሆን እንደሚችል ማውራት ጀመሩ። ከብዙ ዓመታት በፊት ከተከሰተው ነገር ጋር የተያያዘ ሊሆን ይችላል አሉ። It's been quiet for 12 years. You should try embracing the presence of the girls. It's
instead of frightening them away. በውይይታቸው ውስጥ የተደበቀ ሚስጥር እንዳለ ግልጽ ነው። ካሮል እንደገና ወደዚያ ክፍል ሄደች። በበሩ ክፍተት በኩል ያቺ አሻንጉሊት በመወዛወዝ ወንበር ላይ ተቀምጣ በደስታ እየተጫወተች አየቻት። ከዛን ግን ደግማ ስታይ አሻንጉሊቷ የለችም። ያለፉት ቀናት እንግዳ ነገሮች ካሮልን በፍርሃት ውስጥ ጥለዋታል። አንድ ነገር ድንገት ወደ ክፍሏ ይገባል ብላ በመፍራት የራሷን በር በደንብ ትዘጋለች። ከዛም ማስወንጨፊያውን ወደ በሩ ተኮሰች። ነገር ግን ካሮል የተኮሰችውን ኳስ ልትስብ ስትል አንድ የማይታይ ነገር ገመዱን ይዞታል። በፍርሃት የተዋጠችው ካሮል ከአልጋ ልብስ ስር ተደብቃ ስታይ የሰው እግር አሻራዎች ወደ ውስጥ ገቡ። አሻራውን ተከትላ ወደ አልጋው ስር ስታይ አሻንጉሊቷ ከአልጋው ስር በቀጥታ ወደ እሷ የተመለከተች ነው። ያ ምሽት በዚህ አለፈ። ካሮል በማግስቱ ጠዋት እንቅልፍ ውስጥ ነበረች። መነኩሴዋ ለቀናት ከክፍሏ ያልወጣችውን ጃኒስ ጥቂት ንጹህ አየር እንድታገኝ በዊልቸር ወደ ውጭ አወጣቻት። ሌሎች ልጆች ከሩቅ ሲጫወቱ ስታይ የጃኒስ ጭንቀት ትንሽ ቀለል አለላት። ነገር ግን ወዲያውኑ ዊልቸሯ በኃይል መገፋት ጀመረ። ከዚያም ጃኒስ የእህል ማከማቻ ክፍሉ በር በራሱ ሲከፈት አየች። አንድ ሰውም ዊልቸሩን ወደፊት በመግፋት በፍጥነት ወደ ማከማቻ ክፍሉ ይዟት ሄደ። ጃኒስ ወደ ኋላ ለማየት ሞከረች፣ ነገር ግን ፀሐዩ ፊቷን እንዳታይ ከለከላት። በፍርሃት ጮኸች፣ ነገር ግን ማንም አልሰማትም። በፍርሃት የተዋጠችው ጃኒስ በእንጨት ስር ተደበቀች። እንደ እድል ሆኖ ከጥቂት ጊዜ በኋላ ነገሮች እንደገና ጸጥ አሉ። ነገር ግን ይህ አስፈሪ ነገር ከመምጣቱ በፊት የሚከሰት ጸጥታ ነው። አናቤል ድንገት ተገልጣ ጃኒስን ያዘቻትና ከአፏ ጥቁር ፈሳሽ በቀጥታ ወደ ጃኒስ አፍ አፈሰሰች። መነኩሴዋ በመጨረሻ ከማከማቻ ክፍሉ የጃኒስን ጩኸት ሰማች። ወደ ውስጥ ፈጥና ስትገባም ጃኒስ በዊልቸሯ ላይ ያለምንም ጉዳት ተቀምጣ አገኘቻት። ምንም እንግዳ ነገር አልነበራትም። ነገር ግን አቅራቢያዋ ሆና የምትከታተለው ካሮል በውስጧ የሆነ ነገር እንደተቀየረ ተሰማት። ከአሻንጉሊቷ ጋር የተያያዘ የሆነ ልክ ያልሆነ ነገር እንዳለም እርግጠኛ ነበረች። በእሷና በጃኒስ ላይ የደረሰው እንግዳ ነገር በሙሉ ከነሱ ጋር የተያያዘ ሊሆን ይችላል። ስለዚህ ሙሊስን ሄዳ ወደ ክፍሉ ስለመግባቷና አሻንጉሊቷን ስለማየቷ ነገረችው። ካሮል ንግግሯን ከመጨረሷ በፊት ሙሊስ በቁጣ ጮኸ። ወደ ውስጥ በመግባትም መነኩሴዋንና ጃኒስን ለማግኘት ሄደ። ነገር ግን ወደ ውስጥ እንደገባ አሻንጉሊቷ በመመገቢያ ጠረጴዛ ላይ ተቀምጣ ከላይ ማስታወሻ ተቀምጦ ነበር። በዚያኑ ቅጽበት ጃኒስ በመመገቢያ ክፍሉ ከዊልቸሯ ተነስታ አያት። ጃኒስ የተቀየረች ትመስላለች። ጥልቅ ፍርሃት የሙሊስን አይኖች ሞላው። በእጁ ያለውን መስቀል ከፍ አደረገው። ነገር ግን ሙሊስ መቋቋም አልቻለም። ገበያ ሄደው የነበሩት መነኩሴዋና ህፃናቱ ወደ ቤት ሲመለሱ ሙሊስን በመመገቢያ ክፍሉ ውስጥ ሞቶ አገኙት። ፊቱ በሚያስፈራ ሁኔታ ተጣሞ ነበር። ይህንን ያየችው መነኩሴዋ ፖሊስ ከመጥራት ውጪ ሌላ አማራጭ አልነበራትም። ፖሊሶቹ ቦታውን መርምረው ሲጨርሱ የሙሊስን አስክሬን ለምርመራ ወሰዱት። መነኩሴዋ ሙሊስ ታሞ ድንገት እንደሞት አሰበች። ነገር ግን ካሮል አላመነችም። የሙሊስ ሞት ከአሻንጉሊቷ ጋር የተያያዘ መሆኑን እርግጠኛ ነበረች። ስለዚህ ሁሉም ተኝተው ያለ አሻንጉሊቷን ወደ ጉድጓድ ውስጥ ለመጣል ወሰነች። ተደብቃ ስትሄድም መነኩሴዋ አየቻት። አሻንጉሊቷን ወደ ጥልቁ ጉድጓድ ውስጥ ስትጥለው መነኩሴዋ ከኋላዋ ነበረች። ወዲያውም ከጉድጓድ ውስጥ የሆነ እጅ ካሮልን ወደ ውስጥ ጎተታት። መነኩሴዋ ግን ድንገት ስባ አዳነቻት። የሚያስደነግጠው ነገር ግን ወደ ቤት ሲመለሱ ወደ ጉድጓድ የተጣለችው አሻንጉሊት ከነሱ በፊት ወደ ቤት ተመልሳለች። ይህን ያየችው መነኩሴዋ በመጨረሻም ካሮልና ጃኒስ የነገሯትን አመነች። በቁጣም አሻንጉሊቷን ወደ እናትየው ወስዳ እውነቱን አወቀች። ጥንዶቹ ልጃቸውን ካጡ በኋላ እውነቱን መቀበል አልቻሉም ነበር። በዚህም የሞተ ሰው መንፈስ ለመጥራት መንገዶችን ይፈልጉ ጀመር። በመጨረሻም አንድ መንገድ አገኙ። የልጃቸውን ነፍስ ጠርተው በአሻንጉሊት ውስጥ አሰሩት። ብዙም ሳይቆይ የአናቤል ምስል በቤቱ ውስጥ ታየ። አነጋገሯ፣ እንቅስቃሴዋ፣ ልማዶቿ በሙሉ እንደሞተችው ልጃቸው ነበር። ጥንዶቹ ልጃቸውን እውነትም እንደጠሩ በማሰብ በከፍተኛ ደስታ ተሞሉ። ነገር ግን ይህ በክፉ መንፈስ የተደረገ ታላቅ ማታለል እንደሆነ አላወቁም ነበር።
እናትየው የጠሩት የልጃቸውን ነፍስ ሳይሆን ህይወታቸውን ለመውሰድ የመጣ አጋንንት መሆኑን ስትረዳ መስቀል ተጠቅማ መንፈሱን እውነተኛ ቅርጹን ሲገለጥ ባይኗ አየች። ሞሊስም ወደ ቤት ሲመጣ የሚስቱ ፊት በአጋንንቱ ተበላሽቶ ነበር። ደንግጦም ካህኑን አመጣ። ካህኑም አጋንንቱን አናቤል ብሎ በአሻንጉሊት ውስጥ አሰረው። ከዚያም በልጁ መኝታ ክፍል ቁምሳጥን ውስጥ አስገብቶ በመጽሐፍ ቅዱስ ገጾች አሸገው። በዚህ መንገድ ችግሩ ለዘለቄታው የተቀረፈ መስሏቸው ነበር። ለ12 ዓመታት ያህልም ምንም አልተከሰተም። ጥንዶቹ በቁምሳጥን ውስጥ ባለው አጋንንት ላይ የነበራቸው ጥንቃቄም ከፍተኛ ነው። ነገር ግን ከ12 ዓመታት በኋላ የእነዚህ ህፃናት መምጣት አጋንንቱን በድጋሚ እንደሚያስነሳው አላወቁም ነበር። አሁን መነኩሴዋ ሙሉውን ታሪክ ስላወቀች ለሌላ ነገር ጊዜ አልነበራትም። ህፃናቱን ይዛ ለመውጣት ተዘጋጀች። ነገር ግን በዚያኑ ቅጽበት ጃኒስ ልጆቹ ላይ ድንገት ጥቃት እንደሰነዘረችባቸው በፍርሃት ነገሯት። መነኩሴዋ ልጆቹን ፖሊስ እንዲጠሩ አድርጋ ጃኒስ ጋር ምን እንደተፈጠረ ለማየት ሄደች። ፖሊስ ከጠሩ በኋላ ጥቂት ልጆች እናትየውን አብረዋት ለመውሰድ ወደ ክፍሏ ሄዱ። ነገር ግን የጠበቃቸው ነገር አስደንጋጭ ነው። እናትየው ለሁለት ተቆርጣ ግድግዳ ላይ ተሰቅላ ነበር። በፍርሃት የተዋጡት ልጆች ከቤት በመሸሽ ወደ ሞሊስ መኪና ገቡ። በቤት ውስጥ ካሮል ከትልልቆቹ ልጆች ጋር እኩል መሄድ ስላልቻለች ከኋላ ቀረች። በክፍሎቹ ውስጥ ለመደበቅ ሞከረች። በገመዱ በኩል ወደ ታች ወረደች። ነገር ግን መወጣጫዎቹ በቀጥታ ወደ እናትየው መኝታ ክፍል ወሰዳት። በመብራት ክፍሉን ስታይ ግድግዳ ላይ ተሰቅላ የነበረችው እናት ጠፍታ ነበር። በፍርሃት የተዋጠችው ካሮል ወደ መወጣጫው ተመልሳ ወደ ፎቅ ወጣች። ነገር ግን ጃኒስ እዚያ ነበረች። የምትሄድበት ቦታ በማጣቷ ወደ አናቤል ክፍል ገብታ በመጽሐፍ ቅዱስ በተሸፈነው ቁም ሳጥን ውስጥ ተደበቀች። ጃኒስም አገኘቻት። You swore that if I found a home you'd come too. You know what they say about breaking a swear. You go straight to hell. Janice! መነኩሴዋ መስቀሉን በጃኒስ አንገት ላይ ያሰረችው። ጃኒስ ምላሽ ከመስጠቷ በፊት እሷንና አሻንጉሊቷን በቀጥታ ወደ ቁም ሳጥኑ ገፋቻቸው። ከዚያም በአቅራቢያው ባለው የመጽሐፍ መደርደሪያ ዘጋችው። ጃኒስ ከውስጥ ምንም ያህል ብትጮህ መነኩሴዋ ግን ምንም አልተሰማትም። ከተወሰነ ጊዜ በኋላ ቤቱ ወደ ጸጥታ ተመለሰ። ጥሪው የደረሳቸው ፖሊሶች ወዲያውኑ ቦታው ላይ ደረሱ። ቁም ሳጥኑን ሲከፍቱም ጃኒስ ያለምንም አሻራ ጠፍታ ነበር። አሻንጉሊቱ ብቻ በማዕዘኑ ላይ ተቀምጦ ነበር። ቡድኑ ሌሊቱን ሙሉ በቤቱ ዙሪያ ቢፈልግም ጃኒስን ሊያገኙት አልቻሉም። መነኩሴዋ ከህፃናቱ ጋር በዚህ ቤት ውስጥ መኖሯን እንድትቀጥል ከቤተ ክርስቲያን አንድ አባት በማምጣት በቤቱ ላይ የጸሎት ስነ ስርዓት አደረጉ። ፖሊሶቹም አሻንጉሊቱን ወሰዱት። ሁሉም ነገር ያበቃ መስሏቸው ነበር። ነገር ግን ብዙም ሳይቆይ ልጅ የሌላቸው ባልና ሚስት ልጅ ለማሳደግ ወደ ማደሪያው መጡ። ማደሪያው ለነሱ ያቀረበላቸው ልጅ ግን ከብዙ ጊዜ በፊት ጠፍታ የነበረችውን ጃኒስን ነበር። ጥንዶቹ ምንም የሚያውቁት ነገር ስላልነበር ጃኒስን ይዘዋት ሄዱ። የዛሬው ታሪካችን እዚህ ላይ ያበቃል። እንደነዚህ አይነት ታሪክ ማግኘት ከፈለጋችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።